እና የእግዚአብሔርን ሐሳብ ስናውቅ ወደ ምድር እንገልጣለን ማለት ነው። ግን ከዚህ ሁሉ በፊት ግን የሚቀድም ነገር ምን አለ ብለን ስንጠይቅ መጀመሪያ የእግዚአብሔር አጀንዳ ምንድነው? አጀንዳውን ማወቅ ያስፈልጋል። አጀንዳው ባልታወቀበት መንገድ ላይ መሄድ በየትኛው መንገድ ነው የምንሄደው? አጀንዳውን ሳናውቅ የእግዚአብሔርን አጀንዳን ስናውቅ የእግዚአብሔር ሐሳብ በምድር ላይ ምንድነው ብለን ስናውቅ ስንረዳ እግዚአብሔር ምን እንደሚፈልግ በጣም ጠንቅቀን ስናውቅ ለትውልድ እንራራለን። ለሚመጣው ትውልድ መንገድ እንጠርጋለን። ራስ ወዳዶች አንሆንም። አሁን ያለው ትውልድ በእኔ ትውልድ አሁን በዚህ ትውልድ ያለ ከኔ በታች ያለ ያኛው ጄኔሬሽን እኔ አላውቅም ምን እንደሚሆን፣ ግን እያበላሸናቸው ነው ከሆነ ከኛ የባሰ ነው የሚሆነው። በዚህኛው ትውልድ ግን አሁን ያለው ሰው ምን አይነት ሰው ነው ተብዬ ብጠይቅ ራስ ወዳድ፣ ነፍሰ ገዳይ፣ መንገዱን አጣሞ የሚነግር እኔ ብቻ የሚል ከኔ ተረት አለ እኔ ከሞትኩ ፈርዶ አይብቃል እንደሚባል ነገር ያለ ሰው ነው ያለው። ለህዝቡ ማይራራ፣ ለትውልዱ ማይራራ፣ እኔ ብቻ በልቼ ልሙት፣ እኔ ብቻ እንትን ልበል የሚል ነው ያለው። የእግዚአብሔር ሐሳብ ይሄ ነው ወይ ብለን ስናውቅ የእግዚአብሔር ሐሳብ ይሄ አይደለም። እግዚአብሔር ህይወታችንን ቅብብሎሽ አድርጎት መሄድ ነው የሚፈልገው። እኔ ከእናቴ ተቀብያለሁ፣ እኔ ደግሞ ለልጅ አቀብላለሁ፣ ልጄ ደግሞ ለልጆቿ ታቀብላለች። ግን እኔ ያልጠረኩትን መንገድ ልጄ ልጠርገው አልችልም። እንደገና ልጄ ላይ መከራ ነው ጥዬባት የሚሄደው ማለት ነው። እኔ ግን የሚከፈለውን ዋጋ ከኔነት ስሜት ወጥቼ ራስ ወዳድነቴን ትቼ ትውልድን ጄኔሬሽንን ከማሳብ ለትውልድ እንዴት ነው መቆረስ ያለብኝ፣ ለትውልድ እንዴት ነው መኖር ያለብኝ ብዬ አስቤ ለዛኛው ትውልድ መኖር አለብኝ ማለት ነው። ማስተላለፍ አለብኝ ማለት ነው። በዚህ ዘመን በዚህ አሁን ላይ ባለውበት በኔ እድሜ ውስጥ ያሉ ሰዎች የኔ ትውልዶች የእውነቴን ነው ራሱን ብቻ የሚወድ ህዝብ ነው ያለው። በእውነት እጁን ዘርግቶ እግዚአብሔርን ያመልካል፣ ቤተክርስቲያን ይሄዳል፣ ይጸልያል። ሲመለስ ግን በየትኛው አቅጣጫ ሀብታም መሆን እንዳለበት ብቻ ነው የሚያስበው። ትውልድ እያጠፋ ነው ወይ ብሎ አይፈትሽ። በላይ ላይ ማህት እያመጣው ነው ወይ ብሎ ቼክ አያደርግም። ዛሬም ብቻ ልኖር ነው የሚለው። ዛሬ እሱ ኖሮ ሲያልፍ ልጁ ምን እንደሚከተለው ምን ያውቃል? ልጁ ላይ ምን እንደሚመጣ ምን አውቆ ነው? ሰው እንዴት ነው እየኖረ ያለው? ሰዎች ራሳቸውን ቼክ ማድረግ አለባቸው። እንዴ ለትውልድ እንኖራለን ለጀነሬሽን በጣም ብዙ ሰው ሳወራ ወይም ሳናገር ኢትዮጵያን ወዳታለሁ። ኢትዮጵያ ማናት ኢትዮጵያ? እኔና እናንተ ነን። ማህበረሰቡ ነው፣ የህዝብ ስብስብ ነው እንጂ አፈሩና መሬቱ እኮ አይደለም ኢትዮጵያ ማለት። ስለዚህ ኢትዮጵያን የምንወድ ከሆነ ለትውልዶቻችን ማሰብ አለብን። ለሚመጣው ጄኔሬሽን መንገዱን መጥረግና ማበጀት አለብን። ከራስ ወዳድነት መውጣት አለብን። እንዴ እኛ እኮ ዛሬም ታሪክ የምናወራ ሰዎች ነን። ይሄ ከመንፈሳዊ ነገር ጋር እያያዝም እንዳቱ በደንብ ነው የሚያያዘው። የእግዚአብሔር ቃል ሲናገር ማንም የዘራውን ይሄንን ያንኑ ያጭዳል ይላል አይደል? የእግዚአብሔር ቃል እኔ ያልጠረኩትን መንገድ እኔ እንቅፋቶች ድንጋዮች ከምሬባቸው የሄድኩትን ድንጋዮች ልጄ የማጠርግበት ምክንያት ምንም የለም። የማትሸከምበት ምክንያት ምንም የለም። ለምን ብትሉኝ እግዚአብሔር ዳዊት በስውር ነው ያደረገው፣ እግዚአብሔር ግን በአደባባይ ነው የከፈለው። ምንም እግዚአብሔር አይራራም። እግዚአብሔር ለዋላዊ አምላክ ነው። እግዚአብሔር ቀጥተኛ ነው። እግዚአብሔር ቅን ፈራጅ ነው። እግዚአብሔር ጻድቅ አምላክ ነው። ምንም እግዚአብሔር እኔ ንስሐ ገብቼ ይተውኛል እንዳትል አይተውህም። ዘሯን ታጭዳታለህ። አንተ ለልጆች በረከት ትተህ እንደምትሄደው ሁሉ እርግማንም ትተህ ነው የምትሄደው። ያንን ልጆች ይወስዱታል። ሁላችንም ሰዎች አስተውለን መራመድ አለብን። አብሶ ኢትዮጵያዊ ነን ብለን የምንጎርር ኢትዮጵያ የቅድስት ሀገር ናት ብለን የምንጎርር ሰዎች መጠንቀቅ አለብን። አንተ ምን ሰርተሃል? የራስን ግዴታ ተወጥተሃል? የራስን ህይወት ኖረሃል? በትክክል መንገድን አይተከዋል? እስቲ ዞር ብለን የምንሄድበትን መንገድ እንየው። ዝም ብለን እኮ ያንቦጫረቀን የምንሄደው። አረጋገጣችንን አስተካክለን እንርገጥ። አስተሳሰባችን ረጋ ብለን እንመልከት። ምንድነው የምናደርገው? እኛ ማንን ሲጀመር አፈርነን ቀይ ጥቁር ሆነን እንጂ አፈርነን። ማፈር ነው ይመለሳል። አንተ ሰርቀ ብታካብተውም ጥለ ሆነ የምትሄደው የትም አታረገው። ግን እስቲ በጽድቅ ለመኖር ለምን አናስብም? ለምን እግዚአብሔርን አናስደስተውም? ሁሌ እግዚአብሔር ሳይ ለምን ያዝንብናል? ዛሬም ስንሰርቅ ነገም ስንሰርቅ ወይ እግዚአብሔር ዛሬም ብቻ እንለዋለን። ነገስ እየሰረቀን ነው። የዛሬም ብቻ አውጣኝ ሁለተኛ አይለምደኝም። ነገስ እንሰርቃለን። እንዴ እግዚአብሔርን በጣም ብዙ ሰዎች ሞኝና
ጅል ያረጉታል። የማያይ እንደዚህ አይኑ ሁሉ የታወረ እስከሚመስላቸው ድረስ የማይሰማ እስከሚመስላቸው ድረስ ንስሐ ገባለሁ ከዛ እግዚአብሔር ይቅር ይለኛል ለነዳያን እሰጣለሁ። እግዚአብሔር እንደዚህ በእንደዚህ የሚሸወድ አምላክ አይደለም። እግዚአብሔር ለቃሉ ታማኝ ነው። ማንም ያንኑ የዘራውን ያጭዳል ካለ ያጭዳል። እግዚአብሔር ቢራራ ለዳዊት ይራራለት ነበር። በእውነት ወንድሞቼ አስተውሉ። እኔ ለየትኛው ኑሮ እንደምትጓጉ አላውቅም። የትኛው ዓለም እንደሚያከሳሳችሁ አላውቅም። እንደውም ምድር እንደውም ጭራሽ ልትጠፋ ነው። እግዚአብሔር ሊያጠፋት ነው። እግዚአብሔር በቅርብ ይመጣል። ያኔ በፊቱ ምን ትሉታላችሁ? ተው፣ ከምድር የዘለለ ኑሮ አለን። በእውነት እዚህ ምድር ተጫውተን አንሙት። በእግዚአብሔር ፊት ስንቀብር አንፈር። እግዚአብሔር ሊኮራብን ያስፈልጋል። እግዚአብሔርን ደስ እስቲ ለማሰኘት ሞክሩ። ሁላችሁም ሚስትህን ደስ ለማሰኘት ሰርቀን ቢሆን አጭበርብረህ ታመጣለህ። እስቲ እግዚአብሔርን ደስ ለማሰኘት ኑር። ልጆችን ደስ ለማሰኘት ጥሩ ትምህርት ቤትን ለመክፈል ትሰርቃለህ፣ ታጭበረብራለህ። እኛ ሀገር ላይ ያው ከተራ ትንሽዬ የሆነች አንድ ትንሽዬ ስልጣን ያለው ሰውዬ በቀን ሳይሰርቅ አይውልም። ኢትዮጵያ ውስጥ አይውልም፣ እርግጠኛ ነኝ። ግን እግዚአብሔርን ታውቀዋለህ ሲባል እሱ ነው እግዚአብሔር ስለ እግዚአብሔር ሊያወራ አፉን የሚከፍተው እንዴ። እግዚአብሔር አያውቃችሁም። አይን እንደዚህ እያሳወራችሁ ሰጪ አይን ያሳወራል። ተቀባይ ደግሞ ካልሰጣችሁን አንሰራም ትላላችሁ። የራሳችሁ አይን ለማሳወር ጉቦ አይን ያሳውራል ነው የሚለው። ፍርድን ያዛባል ነው የሚለው። ኧረ ተው ግድ የላችሁም፣ አስተውሉ። እኔ አላውቅም፣ በእውነት በጣም ነው ማዝነው። በጣም እኔ ልጅ እያለሁ ስለዚህ ታሪክ ስለማላውቅ ነው። ግን አሁን በጣም በዚህ በ2 ዓመትና በ4 ዓመት ውስጥ በጣም ብዙ ነገሮችን አይቻለሁና በእውነት እኔ ለህዝቡ አይደለም ያዘንኩት። እግዚአብሔር ሲያይን ምን ይለናል ብዬ ነው ያዘንኩት። እግዚአብሔር ስለኛ ምን ይላል ባየን ጊዜ ምን ይላል ብዬ ነው ማዝነው። አንድ እግዚአብሔር የሚፈራ የለም። ቅዳሴ ሲያስቀድሱ አንደኛ ናቸው። ቸርች ገብተው ሲጸልዩ አንደኛ ናቸው። አምልኮ ሲያመልኩ አንደኛ ናቸው። እግዚአብሔርን የሚፈራ ትውልድ የለም፣ አላየሁም። ይሄ ደግሞ እውነት ነው። ሁሉ ሰው በገንዘብ አይኑ እንዲታወር ብቻ ስጠኛለህ በላምጣው ዞር ብለህ ተቀብለሃለሁ አምጣ የሚል ብቻ ነው ያለው። እኔ በትክክል ነው የምናገረው። ያየሁትን የሆንኩትን በእኔ የደረሰውን ነው ማወራው። ግን ላወራ አልፈለኩም ነበረ። ግን እየባሰ መጣ። በመሄድበት ቦታ ሁሉ ይሄው ነገር እየተከተለኝ መጣ። የት ነን ያለነው አልኩኝ። የት ነን ያለነው? እኔ እግዚአብሔርን የማይፈራ ትውልድ ላይ ነን ያለነው አልኩኝ። እንዴ እኔ ለልጄ ምን አይነት ሀገር ነው ማስረክበው? ለልጆቼ ምን አይነት ነገር ነው የምሰጣቸው? የሰረኩትን ቆሎ ሸጠው ይብሉ። በጽድቅ የሚበላ ነገር እንደውም ይሻላል። በጽድቅ የሚበላ ነገር እግዚአብሔርን ራሱ ደስ ያሰኘዋል። እግዚአብሔር በዛ ላይ በረከቱን ይጥላል። በማጭበርበርና ግን በመዋሸት አሁን እንደውም አውቃለሁ። ግን የቱ ጋ ነው የተበላሸው ሲባል ህዝቡ መረን ወጥቷል። ራዕይ የለውም። ራዕይ የሌለው ትውልድ መረን ነው ይላል እግዚአብሔር ቃል። ስለዚህ መረኖች ሆነናል፣ ልቅ ወጥተናል። ተቆጣጣሪ የለንም። ማንንም አንፈራም። በአፋችን እንፈራዋለን፣ በድርጊታችን አንፈራው። እኔ እግዚአብሔርን እፈራለሁ። እንዴ እግዚአብሔር በኔ ምን ይላል እንላለን፣ ግንስ አንፈራው። ምላሳችን ይላል፣ ተግባር ላይ ግን ፈርተነው አናውቅም። እንደውም እግዚአብሔርን በጣም ነው የምንንቀው። በጣም እኔ ይሄንን አይቻለሁ። በእውነት የእግዚአብሔር ሐሳብ ምን እንደሆነ ፈልጋችሁ እግዚአብሔር ባንተ ምን አጀንዳ ኖሮት ነው ምድር ላይ የመጣው? ፈልገን የመጣው? እናትና አባትህ ስለፈለጉ ነው አንተ የተወለድከው? እናትና አባትህ ስለተኙ ነው አንተ የወጣኸው? አይደለም። ብዙ ሰው እኮ ተኝቷል። አንድም ልጅ ያላወጣ አለ። በመተኛት አይደለም፣ በእግዚአብሔር ፐርፐዝ ነው። ልጆች የእግዚአብሔር ስጦታዎች ናቸው ነው የሚለው። አንተ በምድር ላይ ስትመጣ የእግዚአብሔር ስጦታ ነህ። ግን ስጦታ ምንድነው? ምን አጀንዳ ይዞ ነው የመጣው? ምን እንዲሰራብህ ነው? እንዴ ባለቤትህ እኮ እግዚአብሔር ነው። አንተን የፈጠረ እኮ እግዚአብሔር ነው። አንተ እኮ ሸክላ ነህ፣ ተሰባሪ ነህ። ግን በሸክላ ዕቃ ውስጥ እግዚአብሔር የወደደውን ይሰራል። ሁሉም በፍቃዱ ነው የሚመላለሰው እንጂ የእግዚአብሔርን ሐሳብ ጠንቅቆ ወይም ደግሞ ፈልጎ አያውቅም።
በእውነት እውነቴን ነው። ማንም የእግዚአብሔርን ሐሳብ ያቀብ ዝም ብሎ መረን ብቻ ይወጣ ዝም ነው። ግን ቸርች ይሄዳል፣ ግን ይጸልያል፣ ግን ያመልካል፣ ያስቀድሳል፣ ይጾማል። ግንስ ምንም ህይወቱ የት እንዳለ አይታወቅም። እኔ ወዴት እየሄዱ እንደሆነ አላውቅም። ተው ወንድሞቼ እና እህቶቼ ንቁ። እውነት ስለ ሀገራችሁ ታስባላችሁ? ስለ ትውልዶቻችሁ ታስባላችሁ? ስለሚመጣው ትውልድ ታስባላችሁ? ከእናንተ ስለሚወጡት ትውልዶች ታስባላችሁ? ንቁ። እግዚአብሔር ያንዳንዷን ነገር ይከፍላል። ዝም ሲል ያላየ እንዳይመስል እግዚአብሔር መሸፈኛውን ያነሳለት አደባባይ ላይ ነው የሚያሰጣ። እስካሁን እግዚአብሔር ከነገ ዛሬ ትመለሳለህ ብሎ ሸፍኖክ ሊሆን ይችላል። አንተ ግን አላየኝም ብለህ እያደረክ እየደጋገምከው ስትወጣ አይሆኑ አወዳደቅ አይሆኑ እይታ ነው የሚያሳይክ። እግዚአብሔር መሸፈኛውን ሲያነሳ ዝም ሲልህ ያላየ አይምሰልህ፣ ጸጥ ሲል ሞኝ አይምሰልክ። የእግዚአብሔር አይኖች በምድር ላይ ናቸው ነው የሚለው እግዚአብሔር ቃል። ለደቂቃ አይኑ የሚከደን አይደለም። እግዚአብሔር ሁሉን ያያል። ሁሉን በድብቅ የተሰራውን በግልጽ የተሰራውን በእግዚአብሔር ፊት ሁሉ ራቁቱን ነው ይላል። ሁላችን ራቁታችንን ነን በእግዚአብሔር ፊት። ስለዚህ እናንተ ምን እየሰራችሁ ነው? ምን እያደረጋችሁ ነው? ራሳችሁን ፈትሹ። ልክ ፈልጋችሁ ምድር ላይ የመጣችሁ እስከሚመስላችሁ ድረስ አታጭበርብሩ። ራሳችሁን በራሳችሁ የሰራችሁ እስከሚመስላችሁ ድረስ አትዋሹ። እንዴ እኔ ምን አይነት ዘመን ላይ እንዳለን አላቅም፣ ግን መመለስ እንችላለን። አረፈደም፣ ጊዜው አረፈደም። አሁንም መመለስ ይቻላል። አሁንም ከእግዚአብሔር ጋር መታረቅ ይቻላል። እግዚአብሔር መሐሪ ነው። አይርፈድብህ። ዝም ሲል ያላየ አይምሰልክ። ግን አይቶካል፣ ግን አላጋለጠህም። ከመጋለጥ በፊት ከእግዚአብሔር ጋር ተስማማ። ከመጋለጥ በፊት የእግዚአብሔር ሐሳብ ምን እንደሆነ እወቅ። የእግዚአብሔር እቅድ ምን እንደሆነ እወቅ። የእግዚአብሔርን ሐሳብ ስታቅ አንተ መንገድን ታስተካክላለህ። ለሚመጣው ትውልድ ታስባለህ። አንተ እኔ በጣም የሚገርመኝ ነገር በአንድ ቤት ሙሉ ብር ሰው ቢኖረው ሰው ከሌለ ከማን ጋር ይኖረዋል? ከማን ጋር ያጠፋዋል? ከማን ጋር ትኖሩታላችሁ እንዴ? በቃ ትልቅ ህንጻ ሰርተህ አንተ ብቻ እዛ ቤት ውስጥ ብትኖር ምን ይሰራልሃል እንዴ? የሚጣፍጠው ከሰው ጋር ነው። ኑሮ የሚሆነው ከሰው ጋር ነው። ህይወት የሚሆነው ከሰው ጋር ነው። እግዚአብሔር አውቆ ነው ያጣመራል። እኔ ጋር ያለው አንተ ጋር የለም፣ አንተ ጋር ያለው እኔ ጋር የለም። ስለዚህ እንድንያያዝ እንድንጣመር ነው የእግዚአብሔር ሐሳብ። ህብረታችን እንዲጠነክር ነው። እኛ ግን በዘር ተከፋፍለናል፣ በጎሳ ተከፋፍለናል፣ በሃይማኖት ተከፋፍለናል። ለሃይማኖት እንኳን ቀንተን ወንድሞቻችንን እንገላለን። ለዘሮቻችን ቀንተን ወንድሞቻችንን እንገላለን። ለማን ነው ምንቀናለው? ለማን ነው ምንቀናው? ያንተ ባለቤት ማን ነው? አንተ ራስህ የማን ነህ? እንድትኖር ማን ነው ድሩን ያመቻቻል? እንድትኖር ማን ነው የፈቀደልህ? እግዚአብሔር ነው። እግዚአብሔር ከሆነ ባለቤት አለክ ማለት ነው። ባለቤቱ እያለ አንተ ምን አገባ? ለእግዚአብሔር ቀንተ ነው ወንድምህን የምትገለው? አንተስ ራሱ እግዚአብሔርን ታውቀዋለህ? ለወንድምህን ለመግደል ስታስብ እንዴ? የእግዚአብሔር ቃል ሲናገር የሟቹን ሞት አይወድም ነው የሚለው እግዚአብሔር ቃል። አይወድም። እግዚአብሔር ካልወደደ አንተ ደግሞ ወንድምህን መግደል የለብህም። ውደደው ነው የሚለው። ውደደው እንዴ! ብዙ ጊዜ ምህረት አርግለት ሁሉ ነው እኮ የሚለው። 7 ጊዜ ምህረት አርግለት ነው የሚለው። ምህረት አርግለት፣ እቀፈው እንዴ! አንተ ደግሞ ይቅር ባላልክበት ለአንተ ይቅር አትባል። አንተ ፍቅር ባልሰጠበት ፍቅር አይሰጥም። አንተ ቸርነት ባላደረክበት ቸርነት አይደረግልም። ማንም የዘራውን ያጭላል ማለት ይሄ ነው። እኔ በጎነት አርጌያለሁ፣ በጎነት በህይወት ይጠብቀኛል። ክፋት ዘርቻለሁ፣ እወስዳታለሁ፣ እሷን ማጭላታለሁ። እያንዳንዱ ነገር መስጠትና መቀበል ነው። ይቺ ምድር የዘር ምድር ናት። ዝናብ ይዘንባል። አሁን ዝናብ የሚዘንብበት ጊዜ ነው አይደል? ዝናብ ይዘንባል። ዝናብ ዘንቦ መሬቱ ረስርሶ እንደሚያበቅል ሁሉ እኔም ልክ እንደዛው ስዘራ ይበቅላል። ካልዘራው አይበቅል። ለሁሉም ነገር ጊዜ አለው። በምድር ላይ የሰው ጀግና የለውም፣ የጊዜ ጀግና ነው ያለው። ጊዜ ደግሞ ጀግና ሲያደርግህ በአግባቡ መጠቀም አለብህ። ጊዜ እንዳወጣ ጊዜ ያወርዳል።
በህይወት ውስጥ መውጣትና መውረድ አለ። ስትወርድ ያን የወረደውን ያላነሳከውን አንተ ሊያነሳ የሚመጣ የለም። እግዚአብሔር ለአንተ ሲሰጥ ለብዙዎች እንድትቆረስ ነው። እግዚአብሔር ወደ አንተ በረከት ሲያመጣ ለሌላው እንድትተረፈረፍ ነው። ያለህን እንድታካፍል ነው። ብቻዬን ልጆቼ፣ ሚስቴ በቃ ምናምን ብለህ እነሱ ለማስደሰት እግዚአብሔርን አስደስተው። ግድ የለህም። እግዚአብሔርን ስታስደስተው እግዚአብሔር ያንተን ቤት ይሰራልሃል። ያንተን ህይወት ያስተካክልልሃል። በእውነት የተፈጠርክበትን ዓላማ አወቅ። ጌታን ፍራ። እግዚአብሔርን ፍሩ። እግዚአብሔር ይመጣል። እግዚአብሔር በደጅ ነው፣ ይመጣል። እኔ ድሮ በ10 ሳንቲም ብስኩት ወስጄ በላ ነበር። አሁን 10 ብር ነው አንድ ብስኩት። እንደውም አሁን ሳይጨምር አይቀርም። ምን ውስጥ ነን ያለነው ብላችሁ አስቡ። ስለ ኑሮም ስታስቡ እያንዳንዱ ነገር በእግዚአብሔር ምህረት ነው ልንኖር የምንችለው። ወንድሞቼ እናቶቼ ግድ የላችሁ። ሀገራችን ወዴት እንደሄደች አናቅም ከማለታችን በፊት እኔ ምን እየሰራው ነው፣ የኔ አስተዋጽኦ ምኑ ጋ ነው፣ እኔ የቱ ጋ ነው የበደልኩት ብንል ይሻለናል። በፊናዬ አገኘው ብዬ ላጣርጌ ከመሄድ ምንድነው ምን እየሰራው ነው ብለህ ሁሉም ድርሻውን ይፈትሽ። ድርሻውን መስኮት ከሆንክ በመስኮትነት አገልግል፣ ቀጥል። አገልግሎት ማለት ቸርች ብቻ አይደለም እንዴ። መስሪያ ቤት ውስጥ ተቀጥረህ ስትሰራ አገልግሎት ነው፣ ስራ ነው። መስኮትም ከሆንክ መስኮቱን፣ በርም ከሆንክ በሩን፣ አጥርም ከሆንክ አጥሩን፣ ውስጡም ገብተህ ደግሞ ወንበርና ጠረጴዛም ከሆንክ አገልግሎት የምትሰጥበት ቦታ ላይ በታማኝነት አገልግሎት ስጥ። እግዚአብሔርን በመፍራት ስጥ። እንዴ ሁላችሁም ተለማመዳችሁትና በቃ ህዝቡ ራሱ አሁን የሆነ ነገር ሲጠይቅ ካልሰጠሽ አይሰራልሽም፣ ስለዚህ በቃ ስጪ ምናምን ኢዚ ያደርገዋል። እኔ ግን ኢዚ አላየውም። ምን አይነት ከርስ ምድርቷ ላይ እየተዘራ እንደሆነ ነው ማስበው። ምን አይነት እርግማን ኢትዮጵያ ውስጥ እንደገባ ነው ማየው። ለምን? እግዚአብሔር ለዋላዊ ነው። እኔ እናንተ አንሸውደው። እኔና እናንተ እግዚአብሔርን በፍጹም አንሸውደው። እግዚአብሔርን በፍጹም እኔ በማወራው ወሬ በምላስ ያልሸውደው። እግዚአብሔር ማለት ልብንና ኩላሊትን የሚመረምር አምላክ ነው። ልብንና ኩላሊትን የሚመረምር ከሆነ ምን ይሸፈነዋል? እግዚአብሔርን በምን ትደበቀዋለህ? ጣራ ውስጥ ቤት ውስጥ ብትገባ ያይሃል። በመጋረጃ ብትሸፈነው ያይሃል። በምን ውስጥ ብትሆን እግዚአብሔር ያይሃል። ስራህን በስውር የምትሰራውን እግዚአብሔር ነው የሚያይ። ግን ከመሞታችሁ በፊት አሁን መንገዳችሁን አስተካክሉ፣ ህይወታችሁን አስተካክሉ። ለማንኛውም ተባረኩ።